ፍላጎቱን ጠየቀው። መዳን ትወዳለህን? እንዴት ናቸው? ለሰዎች መልካም ነገር ስናደርግ ፍላጎታቸውን ብንጠይቅ ምን ይመስላችኋል? በነገራችሁ ላይ በዚህ 2 ሳምንት ውስጥ 10 ቤተሰብ ጨምረን ወደ 20 ቤተሰቦች አድገናልና አመሰግናለሁ። ለዚህ ወደ ሐሳቤ ስመለስ ለማንኛውም ለሰዎች በምናደርገው ድጋፍ የምንሰጠው ምክር ሊሆን ይችላል፣ የምናደርገው እርዳታ በንግግርም ሊሆን ይችላል፣ በተግባርም የምናደርጋቸውን ነገሮች ፍላጎት የምናደርግለትን ሰው ፍላጎት ጠይቀን ብናደርግ የተሻለ ነው ብዬ ስላሰብኩ ጭፍን ባለ በጠቅላላው በሆነ እርዳታ የምናደርግ ከሆነ ሰዎች ምን እንደሚሰማቸው፣ ምን እንደሚፈልጉ፣ ነገሮችን በምን መንገድ እንደሚያዩ ልናውቅ አንችልም እስካልነገሩን እስካልጠየቅናቸው ድረስ። ስለዚህ የምናደርገው ነገር አናውቅም በምን መንገድ እንደሚረዱት። እኛ ብቻ የምንናገረው ከኛ የህይወት መንገድና እንቅፋት የተማርነው ነገር ነው ልናስረዳ የምንችለው። እኛ በምናየው ልክ ነው ለሰዎች ልናወራ የምንችለው እንጂ የሰዎች ግንዛቤ የት ድረስ እንደሆነ፣ አቅማቸው የት ድረስ እንደሆነ አናውቅም። ከኛ ተነስተን የምናደርግ ከሆነ ፍላጎታቸውን ሳንጠይቅ ማለቴ ነው ነገሮችን ወይ በጣም እናከብድባቸዋለን ወይ በጣም እናቀልባቸዋለን። ይሄ ደግሞ ለሰዎች መልካም መስሎ ስላልታየኝ መልካም ነገሮችን ስናደርግ፣ እርዳታዎችን ስናደርግ፣ ምክሮችን ስንሰጥ እንደዚህ አይነት ነገሮችን መልካም ናቸው። እውነት ነው፣ መልካም ነገር ነው። ግን ደግሞ በሰዎች ላይ የሚያሳድሩትን ተጽዕኖ ስለማናውቅ፣ በምን መንገድ ሊተረጎሙ እንደሚችሉ ስለማናውቅ ጠይቀን ብናደርግ እንደውም ይሄንን ሳስብ እንደ ምሳሌ የሚመጣልኝ አንድ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ሲያገኘው ቀጥታ አላዳነም፣ ወይም ደግሞ መዳን እንደሚፈልግ ያውቃል። ግን ምን አደረገ? ፍላጎቱን ጠየቀው። መዳን ትወዳለህን ብሎ ፍላጎቱን ጠይቆታል። ይሄ ማለት የሰውየው ውሳኔ ነው። ይሄን ሳስብ ሰዎች ራሱ እንደዚህ ብናደርግ ዝም ብለን በጠቅላላ ተነስተን እንዲህ ማድረግ አለብህ እንዲህ ማድረግ አለብሽ ብለን ምክር ከመስጠታችን ብዙ ከመናገራችን በፊት የሰዎቹን ፍላጎት ብንጠይቅ ለሰዎችም ስሜት ጥሩ ነው። ለኛም መንገር ያለብንን እና ማተኮር ያለብንን መፍታት ያሉብንን ችግሮች በግልጽ እናውቃለን። ስለዚህ ያንን እንድናደርግ ወይም ደግሞ ብናደርግ የሚል ምልከታ ለመስጠት ነው። አመሰግናለሁ።